አንድ ወዳጄ አንድ ትልቅ ሰው ሁሌም መኪና ሲነዱ እስትግፋር ያደርጋል። አስተግፍሩላህ 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 አያቋርጡ። ተጠየቁ ለምን ይሄን እንደሚያደርጉ። እርሳቸው ምን አሉ? በሰላም ወጥቼ መመለስ ስለመፈልግ ነው። የመኪና አደጋ እንዲገጥመኝ አልፈልግም። መጠበቂያውን ደግሞ አላህ ነግሮኛል። ወማ ካነ አላሁ ሙዐዚበሁም፣ ያንተ ጌታ እኮ አይቀጣቸውም። ወሁም የስተግፊሩ፣ እስትግፋር እያደረጉ ማህርታን እየጠየቁት አይቀጣቸውም። እስትግፋር ማህርታን መጠየቅ ከበላ የምንጠበቅበት ድንኳናችን መከላከያቻችን። እስትግፋር ቤታችን ቁጭ ብለን አስተግፍሩላህ 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 ወአቱቡ ኢለይክ፣ ወደ አንተ እመለሳለሁ። ሐቂቃ ቁጭ ብለን ወንጀሎቻችን እንቁጠራቸው። እጅግ በጣም ብዙ ናቸው። እንቁጠራቸው። ከቤተሰብ ጋር ያለን ግንኙነት፣ ከአላህ ጋር ያለን ግንኙነት፣ ሶላት ጋር ያለን ትስስር፣ ልጆች ተርቢያ ላይ ያለን ትስስር፣ ንግዳችን ሐላል ነው እንዴት ነው? በዲን ስም እናማለን አናማም? ሐሜት አሁን የጥርሶቻችን ማስቲካ ነው። ሁሉም ቦታ ላይ ይታማል። ሌላው በዲን ስም፣ ሌላ ቦታ ደግሞ በሌላ ስም። ሁላችንም የማይሆን ተጨባጭ ውስጥ ነው ያለን፣ ልዩነት ውስጥ ነው ያለን። የልዩነታችን ምንጭ ደግሞ ሁለት ናቸው። ወይ ሻህዋ ነው፣ ወይ ስሜትን መከተል ነው፣ አሊያም ሹብሃ ነው። ኢማሙ አልገዛሊ እንደሚሉት ስሜትን መከተል ነው፣ አሊያም ብዥታ ነው። አሁን የብዥታ ችግር የለብንም። ሁሉ ነገር ግልጽ ነው። የኢጎ፣ የሻህዋ፣ የስሜት፣ የወንበር ናፍቆት፣ የበላይነትን የመጨበጥ ጉጉት መሃላችን ላይ ኡማውን እየከፋፈለው ይገኛል። እቺን ሰብረን እስትግፋር አድርገን ወደ አላህ መለስ ስራዎቻችንን ለሱ ኢኽላስ ጥርት ማድረግ የሚጠይቅበት ወቅት ላይ እንገኛለን። እስኪ ለራሳችን በየቀኑ ቢያንስ 1000 እስትግፋር ቤቶቻችን ልጆቻችን ቁጭ አድርገን 1000 እስትግፋር እንይሉ ሰብሰብ ብለው አሊያም በተናጠል እስተግፍሩላህ እስተግፍሩላህ እስተግፍሩ እናላምዳቸው። እስኪ ማህርታን መጠየቅን ወደ አላህ በር መዋደቅን እንጠይቃቸው። ጌታችሁንም ማህርታ ጠይቁት አልኳቸው። ጌታችሁ እጅግ መሃሪ ነውና ዩርሲል ሰማ አለይኩም ሚድራራ፣ ሰማይንም ለእናንተ በዝናቦች አከታትሎ ይልክላችኋል። ወዩምዲድኩም ቢአምዋሊን ወበኒን፣ ልጆችንም ሪዝቆችንም ይሰጣችኋል። ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ፣ ለእናንተ አትክልቶችን ወንዞችን ያፈስላችኋል። እስትግፋር የሁሉም ነገር መድኃኒት ነው። ሁሌ እንደሚወራው ወደ ኢማም አልሐሰን አልበስሪ አንዱ ግለሰብ መጥቶ ጠየቃቸው። ልጅ አጣው አላቸው፣ እስትግፋር አድርጋሉት። ሌላው መጣ፣ ኢኮኖሚ ችግር አለብኝ አላቸው፣ እስትግፋር አድርጋሉት። ሶስተኛው መጣ፣ ወንጀል በዛብኝ አሉት፣ እስትግፋር አድርጋሉት። ለሁሉም ጥያቄዎች ተመሳሳይ መልስ ሲሰጡ ያዳመጡ ደረሳዎቻቸው ጠይቋቸው፣ ይሄ ልጅ የለኝም አለ፣ እስትግፋር አላችሁት። ይሄ ርዝቅ ጠበበብኝ ስራ አልሆንልኝ አላችሁ፣ እስትግፋር አላችሁ። ይሄ ወንጀል ሰራው አለ፣ እስትግፋር አላችሁ። ለሁሉም ጥያቄ አንድ ነገር እንዴት መፍትሄ ይሆናል አሏቸው። እኔ የታመጣሁት ቁርአን ላይ እኮ ነው። ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ፣ ጌታችሁ ማህርታ ጠይቁ አልኳቸው ይላል ነቢዩላህ ኑህ። ጌታችሁ መሃሪ ነው። ዩርሲል ሰማ አለይኩም ሚድራራ፣ ሰማይን በዝናብ ይለቅላችኋል። ወዩምዲድኩም ቢአምዋል፣ ገንዘብ ይለቅላችኋል። ኢኮኖሚካል ችግሮች ይነሳሉ። ወበኒ፣ ልጆችን ይሰጣችኋል። የመውለድ ችግር ያለበት ሰው። ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ ማለኩም ላ ተርጁነ ሊላሂ ወቃራ። እስትግፋር የሁሉ ነገር መድኃኒት ነው። እስትግፋር የሚያደርግ ሰው ሪዝቁ የሰፋለት ሰው ነው። እስትግፋር የሚያደርግ ሰው ልጆቹ የተባረኩለት የበዙለት ሰው ነው። እስትግፋር የሚያደርግ ሰው ንግዱ ስራው የተባረከለት ሪዝቁ የሰፋለት ሰው ነው። ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ። እስኪ ቁጭ እንበልና አሁን ወንጀሎቻችንን አስበን ለራሳችን ትንሽ ጊዜ እንስጥ። በቅርቡ አንድ ትልቅ ሀብታምን የዛሬ 2 ወር አካባቢ እስር ቤት ዘይረው እጀ ነበር። ሳገኘው በጣም ትልቅ መልቲ ሚሊዮነር ነው፣ ግን በነጠላ ጫማ መጣ። ብዙ ነገር ካወራም በኋላ አንድ ነገር አልኩት። አየህ አልኩት፣ አላህ ከዚህ የከተተ ከጥበቦች ውስጥ አንዱ የምትጠቀምበት ሞባይል እንኳን ያንተ እንዳልሆነ ሊነግር ፈልጎ። ብዙ ነገሮች ያለው ግለሰብ ነው፣ ህንፃዎች፣ ብዙ ነገሮች።
ግን ሁሉም ነገር ሞባይልን እንኳን እስር ቤት ስትገባ አስቀምጠህ ነው የምትገባ። ሞባይል እንኳን ያንተ አይደለም። ሁሉም ነገር በአላህ እጅ። ማህርታውን ከጠየቅነው ሪዝቃችን ሊሞላልን፣ ወንጀላችን ሊመረን፣ የመጣብንን መቅሰፍት ሊያነሳው ቻይ ነው ሱብሃነ። ስለዚህ እስትግፋር እናብዛ፣ ማህርታውን እንጠይቀው። ቢያንስ በቀን አላህ ይወፍቀን 1000 እንበል። አስተግፊሩላህ አስተግፊሩላህ ወአቱቡ ኢለይክ፣ ወደ አንተ ተመልሻለሁ ተጸጽቻለሁ። ይህን ቪዲዮ አዳምጣችሁ እናንተ ጋተውት አሰራጩት። በርካቶቻችን እስትግፋርን ባልነ ቁጥር የአላህ እዝነት ወደ ዓለማችን ወደ ቤታችን ይገባ ዘንድ ይከጀላልና